አርዕስተ ዜና። የድሆችን ችግር በበጎ ፈቃደኛ ዘመቻ ለመፍታት በሚል የሚቀልደው የብልጽግና መንግስት ዘንድሮም ክረምቱን ተከትሎ የተለመደውን ድራማ እየተወነ መሆኑ ተሰማ። የተባበሩት አረብ ኤምሬትስን ጨምሮ በሱዳን እልቂት ተሳትፏል የተባሉ የኢትዮጵያና የቀጠናው ባለስልጣናት በዓለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲከፈትባቸው ጥያቄ ቀረበ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙ ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የድሆችን ችግር በበጎ ፈቃደኛ ዘመቻ ለመፍታት በሚል የሚቀልደው የብልጽግና መንግስት ዘንድሮም ክረምቱን ተከትሎ የተለመደውን ድራማ እየተወነ መሆኑ ተሰማ። በየክረምቱ መግቢያ ካፋሩማና መዶሻ ጨብጦ ፎቶ በመነሳት በበጎ አድራጎት ዘመቻ በየከተማው የሚገኙ አሮጌ ቤቶችን እያደሰ መሆኑን በየሚዲያው የሚያስጮኸው የብልጽግና መንግስት ዘንድሮም ይህንኑ ፍሬ ጎደል ተግባሩን አጠናክሮ ቀጥሎታል። የብልጽግና መንግስት ህዝብን ከድህነት የሚያወጣ ፖሊሲም ሆነ ፕሮግራም ሳይነድፍ እንደ ተራ ግብረ ሰናይ ድርጅት ክረምት እየጠበቀ በሚያደርገው የሰሞን ዘመቻ ትርጉም ያለው ለውጥ ማምጣት አይችልም ተብሏል። በሚከተለው በቀውስ ውስጥ ያለ ተጠያቂነት የመኖር ስትራቴጂ ምክንያት አብዛኛውን ኢትዮጵያዊ ወደ ከፋ ድህነት ያወረደው የብልጽግና መንግስት በየከተማው የሁለት ወይም ሶስት ሰዎችን ቤት በመጠገን መዋቅራዊ ለውጥ የሚያመጣ ልማት የሰራ አስመስሎ በየሚዲያው ማራገቡ ዓላማው ፕሮፓጋንዳ እንጂ ሀገርና ህዝብን መለወጥ አለመሆኑን ያሳያል ሲሉ በርካቶች ይተቻሉ። ሀገሪቱን በሁሉም ዘርፍ መሰረታዊ ለውጥ በማምጣት ወደ ተሻለ ህይወት እንዲቀይራት ኃላፊነት የተሰጠው ገዢው መንግስት የሚጠበቅበትን መንግስታዊ ተግባራት በአግባቡ ከመፈጸም ይልቅ እንደ ተራ የንጆውስን ግለሰቦችን ችግር በመፍታት ላይ መጠመዱ መንግስትነት ምን ማለት እንደሆነ በፍጹም እንዳልገባው ያመላክታል ተብሏል። የብልጽግና መንግስት የሚገለጸው በነደፋቸው አዋጭ ፖሊሲዎቹ በሚያከናውናቸው ሀገራዊ ሜጋ ፕሮጀክቶችና የህግ የበላይነትን በቁርጠኝነት በማስከበር ሳይሆን ሚዲያና ማህበራዊ ሚዲያዎችን ያላንዳች ይሉኝታ በመቆጣጠር ነው የሚሉ ወገኖች በዚህም ምክንያት ነው ጠቅላይ ሚኒስትሩ በየዕለቱ ሚዲያ ላይ ተጥደው የሚገኙት ብለዋል። በማህበራዊ ሚዲያ እንጂ እውነተኛ ማክሮ ሌቭል ለውጦችን በማስመዝገብ የማይገለጠው የብልጽግና መንግስት በፈጠረው ቤት እያፈረሱ ፎቶ በመነሳት ማህበራዊ ሚዲያውን የማጥለቅለቅ አካሄድ የተበረታቱ በርካታ የክልል የዞንና የወረዳ ካድሬዎች ፈለጉን በሚገባ እየተከተሉ በህዝብ ላይ እየቀለዱ ናቸው ሲሉ አስተያየት ሰጪዎች ገልጸዋል። በዚህ ረገድ በአቶ አዛናው አደባ የሚመራውን የጭልጋ ወረዳና የከል ከተማ ካድሬን የሚደርስበት የለም ያሉን አንዳንድ የከል ከተማ ነዋሪዎች መስለው ለመታየትና ህዝብን ለማታለል የማይተውኑ ድራማ የለም ሲሉ ተናግረዋል። የጭልጋውንና የከል ከተማውን ካድሪ እንደፈለጋቸው አድርገው የሚያስከትሉት አቶ አዛናው አደባ ሰሞኑን አይከል ከተማ ላይ እየተካሄደ ነው በተባለው የድሃ ቤት ጥገና ስራ ላይ ግድግዳው ላይ ተንጠልጥለው መዶሻ ይዘው የተነሱትን ፎቶግራፍ ሚዲያ ላይ በመለጠፍ ርካሽ ተወዳጅነት ለማግኘት መጣራቸው በብዙዎች ዘንድ አልተወደደም ተብሏል። የሆነ የህዝብ ማደናገሪያና ማታለያ መርሃ ግብሮችን ሲከፍት የትራክተር ጎማ የሚያካክሉ ዳቦዎችን ደርድሮ በመቁረስ የሚጀምረው የጭልጋና የከል ከተማ ካድሪም ከዚህ በፊት ለምርጫ ሲባል አይከል ከተማ ላይ ከተጀመረ 10 ዓመታትን ያስቆጠረውን አዳሪ ትምህርት ቤት ግንባታ ለመጨረስ ሲራገብ የነበረው የት እንደደረሰ ዝርዝር መግለጫ ከመስጠት መቆጠቡም ተሰምቷል። እንዲህ አይነት ድራማዎችን በመተወን የጭልጋና የከል ከተማ ካድሬዎችን የሚደርስባቸው ባይኖርም የላይ አርማጭ ወረዳ ካድሬም እንዳቅሙ ይተውናል ያሉን የመረጃ ምንጮች በሽታው ወረዳ ላይ ሳይሆን ከላይ ካናቱ ስለሆነም በህዝብ ላይ መቆመር የብልጽግና ፓርቲ ስልጣን ላይ መንጠልጠያ መልህቅ ነው ብለዋል። ህዝቡን በየሰፈሩ ቡና እያፈላና ፈንድሻ እየቆላ በማታለል ምርጫውን ለማሸነፍ ሲጥር የሰነበተው የጭልጋ ወረዳና የከል ከተማ ባለስልጣን በጉልበት ተመርጫለሁ ቢልም በህዝቡ ዘንድ የደረሰበትን አሳዛኝ ተሸናፊነት ሸምጥጦ ውጦ ዛሬም በበጎ አድራጎት ድራማ መጠመዱ የካድሬውን ህሊና ቢስነት ያመላክታል ተብሏል። ህዝቡ የሚፈልገው በህይወቱ መሰረታዊ ለውጥ ያመጣል ብሎ መንግስትን የጠየቀው የመብት ጥያቄ እንዲመለስለት እንጂ የካድሬ ማታለያ ድራማዎችን መመልከት አይደለም ሲሉ ዜጎች ይናገራሉ። የተባበሩት አረብ ኤምሬትስን ጨምሮ በሱዳን እልቂት ተሳትፈዋል የተባሉ የኢትዮጵያና የቀጠናው ባለስልጣናት በዓለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲከፈትባቸው ጥያቄ ቀረበ። የኢትዮጵያንና የተባበሩት አረብ ኤምሬትስን ባለስልጣናት ጨምሮ በሱዳን ዳርፉር ክልል በተቀሰቀሰው ግጭትና ለተፈጸሙ አስከፊ ወንጀሎች በቀጥታም ይሁን በተዘዋዋሪ ተሳትፈዋል የተባሉ የተለያዩ ሀገራት ባለስልጣናት ላይ ዓለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲያደርግ ዓለም አቀፉ የሰብአዊ መብቶችና የህግ ድርጅቶች ጥምረት ጥያቄ አቅርበዋል። ዓለም አቀፉ ወንጀለኞች ፍርድ ቤት በሱዳኑ ጦርነት በተሳተፉ የውጭ ኃይሎች ላይ ምርመራ እንዲያደርግ በቀረበው ክስ ላይ ሁሉም በየፊናቸው ለሱዳን ጦርና ለአርኤስኤፍ ኃይሎች የጦር መሳሪያዎችንና ቅጥረኛ ወታደሮችን በማቅረብ እንዲሁም የፋይናንስ፣ የቁሳቁስ፣ የሎጂስቲክስና የተለያዩ ድጋፎችን በማድረግ በሲቪሊያን ላይ ግፍ እንዲፈጸም ማድረጋቸውን አዲስ ስታንዳርድ ሚድል ኢስት መረጃ ጠቅሶ ዘግቧል።
አቤቱታውን ያቀረበው ዓለም አቀፉ የሰብአዊ መብቶችና የሕግ ድርጅቶች ጥምረት በተባበሩት አረብ ኤምሬትስ በኩል የሱዳኑን ፈጥኖ ደራሽ ኃይል የሚደግፉት ከኢትዮጵያ፣ ከሊቢያ፣ ከኬንያ፣ ከቻድ፣ ከሶማሊያና ከሌሎችም ሀገራት የተወጣጡ ባለስልጣናትና አሸማጋዮች መሆናቸውን በስም ሳይጠቅስ ይፋ አድርጓል። በተባበሩት አረብ ኤምሬትስ በኩል አርኤስኤፍ የተባለውን ታጣቂ ከሚደግፉት የውጭ ሀገራት ባለስልጣናት በተጨማሪም ከሱዳን ጦር በኩል ለሚፈጸሙ ወንጀሎች ግብፅ፣ ኢራንና ቱርክ በግንባር ቀደምትነት እንደሚቀመጡ ጠቅሷል። አዲስ ስታንዳርድ የዜና ወኪሉን ጠቅሶ ባጋራው መረጃ መሰረት ከአላይን ከአቡዲያቢና ከአልካይም አውሮፕላን ማረፊያዎች ተነስተው ለአርኤስኤፍ የሚደርሱ የጦር መሳሪያዎች በሊቢያ በቻድና በኢትዮጵያ በኩል እንደሚያልፉና ይህ የጦር መሳሪያ ዝውውር የሱዳኑ እርስ በርስ ጦርነት ከጀመረበት ማግስት ጀምሮ እስከዛሬ ድረስ መቀጠሉን ያትታል። የተባበሩት አረብ ኤምሬትስ በሱዳኑ እርስ በርስ ጦርነት እጁ አለበት በሚል በተደጋጋሚ በተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶችና መንግስታት ክስ ሲቀርብባት ስታስተባብል ብትቆይም አሁንም በተለያዩ የጥቅም አጋሮቿ በኩል ለአርኤስኤፍ የጦር መሳሪያዎችን ጨምሮ የተለያዩ ድጋፎችን እንደምታቀርብ ይፋ ተደርጓል። በሱዳን በተፈጸሙ የሰብአዊ መብት ጥሰቶች ተጠያቂ እንዲሆኑ ከተጠቀሱት ሀገራት ባለስልጣናት መካከል የኢትዮጵያ ባለስልጣናት እንዳሉበት በሪፖርቱ ላይ የተጠቀሰ ሲሆን ከዚህ በፊትም የኢትዮጵያ መንግስት ለሱዳኑ ፈጥኖ ደራሽ ኃይል በቤንሻንጉል ጉሙዝ ክልል አሶሳ አቅራቢያ የጦር ማሰልጠኛ ፈቅዷል በሚል ሮይተርስ የሳተላይት ማስረጃዎችን ጠቅሶ ማጋለጡ አይዘነጋም። የሱዳን ባለስልጣናትን በብሉ ናይል ግዛት የሚፈጸሙ ጥቃቶች መነሻቸው ከኢትዮጵያ እንደሆነና ኢትዮጵያ አርኤስኤፍን ደግፋ በጦርነቱ እየተሳተፈች ነው በሚል ሲከሱ የነበር ሲሆን የኢትዮጵያ መንግስት በበኩሉ የሱዳን መንግስት ኢትዮጵያ ለማተራመስ የሚፈልጉ ታጣቂ ኃይሎችን እያደራጀ ሉዓላዊነትን ለመድፈር እየሞከረ ነው ሲል ምላሽ መስጠቱ ይታወሳል። የሱዳኑ ጦርነት በውጭ ኃይሎች ጣልቃ ገብነት አሁንም ተባብሶ የቀጠለ ሲሆን በጦርነቱ የተፈናቀሉ ዜጎችን በምግብ እጥረት፣ በመጠለያ እጦት፣ በሕክምና ችግርና እንደ ኮሌራ ባሉ ተላላፊ ወረርሽኞች እየሞቱና እየተሰቃዩ ቀጥለዋል። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ